በድሮ ዘመን ነው አሉ። በህዳር በኢትዮጵያ ውስጥ ከፍተኛ የወረርሽኝ በሽታ ገባና ያንን በሽታ ለማስወገድ የአገሪቷ ነዋሪ በአጠቃላይ ወጥቶ አካባቢው ያለውን ቆሻሻ አጽድቶ እንዲያቃጥል ተደረገ። ቆሻሻውንም አቃጠሉ። የህዳር ሚካኤል ዕለት ታ በኋላ በሽታውም ታገር ጠፋሉ። በዛ ምክንያት ቅዱስ ሚካኤልም አተረፈው ህዝቡን። የህዳር ሚካኤል ሲታጠን ተባለ ይባላል። እንዲህ ሆነ ታሪኩ። በጣም ጥሩ ነው። እኛም እንግዲህ አሁን ወረርሽኝ መጥቷል። ምን እንታጠን? ጥንጀትና ወይራ እንዳትሉኝ፣ ፍቅርን እንታጠን። ፍቅር መገዳደሏን እናቁም። ፍቅር እንታጠን። ፍቅር ከታጠንን ወረርሽኝ ይጠፋል። ከዛ በኋላስ የህዳር ሚካኤል ማጥንት ፍቅር ይሆናል ማለት ነው ወገን። መልካም የቅዱስ ሚካኤል በዓል ይሁንልን። እግዚአብሔር ከኛ ጋር ይሁን። መታረቁን ይስጠን። አሜን አሜን።